አለሁ። ሰላም አለይኩም። አሁን እንደውም ያወራሽው እኔ ብዙ ችግር ያለው አልመሰለኝም። ስታስቢው ጀስት የአምላክን ስልጣን በሙሉ አሳልፈው ስለሰጧት ዋቴፍ የአምላክ ሌላኛው እንትን ብትሆንስ? አሁን አብ አለ፣ ከዛ ደግሞ መንፈስ ቅዱስ አለ። በሴቷ ደግሞ አድርገን ማርያም ብንይዛት እታስ ኦልሬዲ አምላክ ሆነች ማለት ነው። እዚህ የኛ አፖሎጂስቶች ኢየሱስ አምላክ ነው አይደለም እያሉ ይሟገታሉ። በዚህ በኩል ማርያም ቁጭ ብላ ጠበቀቻቸው ማለት ነው። ሌላ ስራ። ኤኒዌይ እስቲ በካቶሊኮች ደግሞ ያለው ነገር ከኔ ጋር ነው ያለን። ትልቁ ላይ አድርጉኝና ኦርቶዶክስ ምን ትመስላለች የሚለውን ካየን በካቶሊክስ ደግሞ ምን ይመስላል የማርያም አምልኮ የሚለውን እናያለን። መጀመሪያ ማርያም በካቶሊክ ምን ትመስላለች የሚለውን ከማየታችን በፊት ካቶሊኮች ላይ በሰፊ የሚታወቀው አምልኮን ሶስት ቦታ ይከፍሉታል። የመጀመሪያው ላትራ ይባላል። ከዛ ሃይፐርዱሊያ፣ ከዛ ዱሊያ ብሎ ይከፍሉታል። ላትራ የሚባለው የሚሰጠው ጋድ ለሱ ብቻ ነው። ኦፍኮርስ ትሪኒቲ ነው፣ ግን ለአምላክ ብቻ የሚደረግ አምልኮ ነው። ላትራ የሚባለው ነው። ሁለተኛው ደግሞ ሃይፐርዱሊያ አለ። ሃይፐርዱሊያ የሚባለው ደግሞ ለማርያም ብቻ የሚገባ የሆነ አምልኮ ነው። ሶስተኛ ላይ ደግሞ ያለው ዱሊያ የሚባለው ለቅዱሳን የሚደረግ አምልኮ ነው። ቃሉ ወርሺፕ ነው የሚባለው። እዚህ ጋር እንደምታዩት ለማርያም የሚደረግ አምልኮ ታስኮልድ ሃይፐርዱሊያ ነው የሚባለው እና ወርሺፕ የሚለውን ቃል ተረጓሚውን ስናየው እዚህ ጋር እንደሚለው ኦነር፣ ቫሊዩ ምናምን ዲግኒቲ እንደዛ ነው የሚለው። እነሱ የሚሉት ምንድን ነው? እኛ የምናደርገው የማለቅን ስራ ነው እንጂ የምንሰራው ለማርያም በካቶሊክ አናመልካትም ነው የሚሉት። እንዳልኳችሁ ሶስት ቦታ ነው የሚከፍሉት እና ሃይፐርዱሊያ የሚባለው ላትራ ከሚባለው ለዋናው አምላክ ለጋድ ከሚደረገው ያንሳል። ስለሱ የሚደረገው አምልኮ ማለት ነው። ግን ይሄ ነገር አምልኮ ሳይሆን የማክበር ምናምን ኢላኺሪ ያ ነው ለሱ የሚያደርጉት ነገር ማለት ነው። የምር እነሱ እንደሚሉት እውነት ሃይፐርዱሊያ ነው ከአምላክ ለአምላክ ከሚደረገው አምልኮ ያነሰ ነው የክብር ነው ወይ የሚለውን ነገር እናያለን። እነሱ ጋር በጣም ቦታ ሲሰጣቸው የነበሩ በፊት የነበሩ ታላላቅ ሰዎች የእነሱን ንግሮች እየጠቀስን እናያለን። በመጀመሪያ የምናገኘው ይህ ሰው ጋብርኤል ጀርማኖስ የሚባለው ሰው ቢሾፕ ነው የነበረው። በ1670 እስከ 1632 የነበረ ሰው ነው። አሌፖ ሀለብ ውስጥ የሚኖር የነበረ ሰው ነው፣ ሶሪያ ላይ። ይህ ነው ሰውየው እና እስከ እንደምታዩት ሐውልት ሁላ ተሰርቶለታል። በጣም ቦታ የሚሰጡ የነበረ ሰው ነው። ፈርሃት አደባባይ ምናምን የሚባል ብቻ አለው። ምንድን ነው ይህ ሰውዬ ያለው? ዲዋን የሚል መጽሐፍ አለ። ልክ እዚህ ጋር እንደምታዩት አልዓሚል አልዓላማ ምናምን የሚል በጣም ቦታ የተሰጠው ሰው ነው። ደረጃው ከፍ ያለ ሰው ነው። እዛ ላይ ምንድን ነው ያለው? ወቃለ አይضን ያው ሰውየው እንዳልኳችሁ ሶሪያዊ ስለሆነ መጽሐፉ አረብኛ ነው። እንዴት የክርስቲያን መጽሐፍ እየጠቀሳችሁ እንዴት አረብኛ የራሳቸውን እየጠቀሱ ነው ምናምን ነገር ይላሉ። ሰውየው ሶሪያዊ ነው። ስለዚህ ምንድን ያለው ሰውየው ወቃለ አይضን ፊ ዒባደት መርየም ልዓዝራ ድንግል ማርያም በማምለክ ኦኬ። እስከ እንደምታዩት ምንድን ነው የሚለው? ዒባዳ ማርያም በማምለክ ጉዳይ ለምን ብሏል ይህ ሰውዬ? ዒባደቱ መርየም ፊ ልአርድ ካነት ሙበረአተን ምን ነቅሲ ወልመዓቢ። እዚህ ምድር ላይ ማርያምን ማምለክ ከጉድለት ከዓይብ ከነውሮች ሁሉ የጠራ ነገር ነው ብሎ ይህ ሰው እየተናገረ ነው። በቃ ኦብቪየስሊ ዒባዳ እንደሆነ ዒባዳ ብሎ ክሌም ያደረገ ነው እዚህ ጋር። ስለዚህ አመልኳት ነበረ ሰውየው። እንዳልኳችሁ በዛ ያክል ደረጃ የሚሰጠው ያን ያክል ደረጃ ያለው ሰው ነው እና በዚህ ደረጃ ነው ለማርያም የነበራቸው ቦታ ዒባዳ ብሎ ተናግሯል ማለት ነው። በቀጣይ ደግሞ የምናየው እንደዚሁ ኪታብ ሰለዋት ጸሎት መጽሐፍ ክንሳይ ምንድን ነው የሚለው እዛ ላይ ተضرዑ የሚለው ተናነሱ። ተضرዑ ማለት ለአላህ የምናደርገው ነው አይደለ? መዋደቅ፣ ራስን ማስተናነስ፣ ዝቅ ማድረግ ምናምን ነው። ተضرዑ እያሉ ነው። ለማን? ኢላ መርየም፣ ወደ መርየም ተዋደቁ፣ ተናነሱ፣ ራሳችሁን አሳንሱ። ፈኢናሃ ለምንድን ነው? ምክንያቱም እሷ ቱጃዚኩም ማ የضዕፍ አን ኩል ዓመልን ሳሊሕን ተዕመሉነሁ። ማ የضዕፍ ማለት 100 ضዕፍ ነው። ይሄ አضዓፈ ሙضዓፈ ምንለው አይደለ? እጥፍ ድርብ የሆነ በቃ የተደራረበ የሆነን ምንዳ ትሰጣለች። ለምን? አን ኩል ዓመልን ሳሊሕን ተዕመሉነሁ ለምትሰሩት መልካም ስራዎች ነፍዓን ሲደረግላቸው ምናምን ትመነዳለች እጥፍ አድርጋ ማለት ነው።
ላሲየማ አዳሊን የሚንሁም ያው ከነሱ መሀል ያሉት ለጠመሙት ሊዑምሪ ይሄ እንትን ነው ቀሰም ነው እየማለን ለክ በህይወት እምላለሁ ነው አቅስም በሐያቲ ከዛ ምንድነው ሀል ዩምኪን ሊመን ሂየ ኡሚላህ የአምላክ እናት ለሆነችው ሴት ላይ ይቻላል ይሆናል ወይ ወልበሸር የሰው ልጆችም እናት የሆነችዋ የአምላክ እናትና የሰው ልጆች እናት ለሆነችዋ ወመሊከት ሰማዋት ወልአርድ የሰማይና የምድር ንግስት ለሆነች ለዚች ሴት ይቻላል ወይ አንተ ዳዕና ንፈውቅሃ ቢልመሐበቲ ወሰኻ በልግስና በመውደድ ከሷ ንፈውቃ ከሷ በልጠን እንድንገኝ ይቻላል ወይ የሚለው ምንድነው እኛ አሚን እሷ እኛን በመውደድ በጣም ትልቃለች ነው እሷ እኛን በመውደድ በጣም ትልቃለች እና በዚህ ደረጃ በቃ ተضرعوا ተናነሱ ራሳችሁን አሳንሱ ተዋደቁ እያለ እየተናገረ ጥፍ ድርብ አድርጋ ምን እንደምትሰጥ እየተናገረ ነው እዚህ ጋር ከዛ ደግሞ የእሷን ደረጃ ደግሞ ይነግረናል የሰው ልጆች የአምላክ እናት የሆነች የሰማይና የምድር ንግስት የሆነች ሴት ለእሷ ተናነሱ እያለ ነው ከዛ ግን ምንድን የሚለው እዚህ ጋር ያው ቀጥሎ ያለው ይችላል ተضرعوا الى مريم فان ايامنا هذه لا شك على اسوء حال ምናምን ያለንባቸው ቀኖች በቃ በጣም መጥፎ ናቸው ሆነ ለእሷ ተናነሱ ስቲል በቃ እሷን መለመን ምናምን ወደ እሷ ተናነሱ ተዋደቁ እያለ ነው መጽሐፉ እንትን የሚለው ማለት ነው ግን ወደ ባይብል ስናመጣው ይቻላል ወይ እንደዚህ እንዲቻላል ወይ ሌሎች ሰዎች ይመዳሉ የሚለው ስናይ የዮሐንስ ራእይ ምዕራፍ 22:12 ላይ ያው እነሱ ስለሚቀበሉት እንዲ ኮንትራዲክት አያደርግም የሚለው ስናይ እነሆ ይላል ኢየሱስ ቶሎ እመጣለሁ ዋጋዬ በእኔ ዘንድ አለ ለእያንዳንዱ እንደ ስራው መጠን እከፍለዋለሁ ይላል እዚህ ጋር ዮሐንስ ራእይ ላይ ለእያንዳንዱ እንደ ስራው መጠን እከፍለዋለሁ እያለ እዛ ጋር ደግሞ ምንድን ነው የሚለው ማርያም እጥፍ ድርብ ላይ በቃ 100 እጥፍ አድርጋ ነው የምትመነዳው እዚህ ጋር የሚከፍለው ነው ኢየሱስ እኔ እከፍላለሁ እያለ በተጨማሪም እዛው የማቴዎስ ወንጌል ምዕራፍ 16:27 ላይ የሰው ልጅ በአባቱ ክብር ከመላእክት ጋር ይመጣል እያንዳንዱም እንደ ስራው ዋጋውን ይከፍለዋል እዚህ ጋር እንዳልኳችሁ ማንም የሚሉ ካቶሊክ ማርያም 100 እጥፍ አድርጋ ትከፍላለች ባይብል ላይ ግን የምትከፍለው እሷ አይደለችም በግልጽ የሚጋጭ ነገር ነው ማለት ነው